አጠገቤ ጆስ ይገኛል ከፕሮዴሪ ነው የመጣው። እሱ አጠገብ ደግሞ የምታዩት አዶልፎ ነው ከዋጊንገን ዩኒቨርሲቲ ነው የመጣው። ቤስት ዴሪ ኤክስፐርቶች ናቸው። ጆስ ከኒውትሪሽንም ጋር በተያያዘ ትልቅ ኤክስፐርት ነው። ምርጥ ኤክስፐርቶቻችን ስለተገኛችሁና ከእናንተም ብዙ ነገር ልንማማር ስለሆነ በጣም ደስ ብሎኛል። አመሰግናለሁ። በሀገራችን ስላለው የገፈራ ቢዝነስ ወይም ኢንዱስትሪ ስንነጋገር ቆይተን ነበር። ከእንስሳት ስነ ምግብ ጋር በተያያዘ የገፈራ ጥቅም ምንድን ነው ብላችሁ ታምናላችሁ? ተጽዕኖስ ምንድን ነው? የበቆሎ ገፈራ ለወተት ላሞች እንዲሁም ለስጋ ከብቶች በጣም አስፈላጊ የመኖ አይነት ሲሆን በውስጡም ብዙ ኃይል ስለሚኖረውና ስለሚይዝ ለከብቶቻችን ትልቅ የኢነርጂ ሶርስ ይሆንላቸዋል። ስለዚህ የከብቶቻችንን አመጋገብ ለማስተካከል በእያንዳንዱ ምግባቸው ውስጥ ይህንን ማካተት ይኖርብናል። ነፃ የሆነውን የሩመን ኤታፕ መጠቀምህ ደግሞ ይበልጥ አመጋገባቸውን እንድታስተካክልና ጥሩ እንድታደርግላቸው መሰረት ጥሎላል። ሌሎችም ገበሬዎች ይህንን አፕሊኬሽን እንዲጠቀሙ እመክራቸዋለሁ። የበቆሎ ገፈራን ለከብቶቻችን መጠቀም ወሳኝ ትክክል የሆነው በአጭሩ ኢትዮጵያ ላይ ያስተዋልኩት ነገር ቢኖር ምርታማነትን ማሻሻልና የመኖ ዋጋን መቀነስ የምንፈልግ ከሆነ ያለን ወሳኙና ብቸኛው አማራጭ የመኖ ምርታችንን ጥራት ማሻሻል ነው። ገፈራ ደግሞ የመኖ ችግር ወይም ደግሞ ማነስ በሚያጋጥምበት ሰዓት ጥሩና ትልቅ አማራጭ ነው። ስለዚህ የእርባታ ቢዝነሳችን ስኬታማ እንዲሆንና ምርታችንን እንዲጨምር እንድናድግ የምንፈልግ ከሆነ የገፈራ ምርትን መጠቀም ብቸኛው አማራጭ ነው። ዓለም ላይ እንስሳት ስነ ምግብን በተመለከተ ለብዙ ነገር ቅርብ ናችሁ ታውቃላችሁ ብዬ አምናለሁ። አሁን በዚህ ከተመለከታችሁ ተነስታችሁ ወደፊት በሀገራችን ምን አይነት ተስፋ እንደምትመለከቱ እንድትነግሩ ይፈልጋሉ። በዚህ የተመለከትነው ቴክኖሎጂ በሁሉም የኢትዮጵያ ገበሬ ዘንድ ተግባራዊ ቢደረግ ሀገሪቷ እርባታን በተመለከተ ትልቅ የሚገርም ተስፋ ይኖራታል። ቁልፉና ትልቁ ነገር ግን የገፈራ ማምረት ችሎታችሁና አቅማችሁን እጅግ በጣም ልታሳድጉት ይገባል። ጎበዞች መሆን መቻል አለባችሁ። በዚህም የተመለከትነው ትልቅ ጥራት ያለው ገፈራን እያመረትክ እንደሆነና የምርትህን ጥራትና የምርትህን መጠን በደንብ እንዳሻሻልክ ነው። ለዘርፉም ትልቅ አቅም ፈጥረህለታል። ሌላኛው አንተ የሚያስተዋልከው ሊሆን የሚችለው ነገር ቢኖር በዋጋም ደረጃ በእያንዳንዱ ምገባ ስነ ስርዓቱ ውስጥ ገፈራን ማስገባት ምን ያህል ጠቀሜታ እንዳለው ነው። ወተት ለማምረት የምናወጣውን ወጪ በመመልከትና ወተቱን በመሸጥ ከምናገኘው ገቢ ማስተዋል እንችላለን። ለገበሬዎች ትልቅ ጥቅም አለው። በኢትዮጵያ ውስጥ ወተት የማምረት አቅሙ ትልቅ ነው። ነገር ግን የመኖ ጥራታችንን እጅግ በጣም ማስተካከል ይኖርብናል። ታውቃለህ፣ መኖ ላይ ጥራት የሚቀለድበት ጉዳይ አይደለም። አስታውሱ፣ ገፈራ መኖአችንን በጥራት የምናቆይበት መንገድ ሲሆን፣ ስለዚህ ባካችሁ የተበላሸ ነገር አንጠቀም። ምክንያቱም በመጨረሻም የምናገኘው የተበላሸ ነገር ስለሚሆን ማለት ነው። ስለዚህ ጥራት ያለው መኖ ምርታማነታችንን ይጨምራል። በአጠቃላይ ኢትዮጵያ ሀገሪቷንም ይቀይራታል። በከብት ብዛት ከአፍሪካ አንደኛ ስንሆን፣ ነገር ግን ከመስኩ እያገኘን ያለነው ጠቀሜታ በጣም ጥቂት ነው። የዚህን ምክንያት ልትነግሩኝ ትችላላችሁ ባካችሁ? የከብቶች ብዛት ወይም ቁጥር ምንም ጥቅም የለውም። ነገር ግን የሚያስፈልገን ነገር ቢኖር ውጤታማ ከብቶች ብቻ ናቸው። አለበለዚያ ግን ሌሎቹ ከብቶች ለአካባቢያችንም መጥፎ ጉዳት ነው የሚያተርፉት። የሚያስፈልጉት ግን ውጤታማና ትርፋማ የሚሆኑ እንስሳት አይነቶች ወይም የከብት ዝርዮች ናቸው እንጂ የቁጥር ብዛት ምንም ጥቅም የለው። ስለዚህ እባካችሁ ቁጥር ላይ ሳይሆን ምርት ላይ ናት። እዚህ ላይ ለመጨመር ያህል መሬትም ለሰውም ለከብቶችም ምግብ ለማምረት በምትሄድበት ርቀት አግባብ ያልሆነ ብክነት እንዲፈጠር ምክንያት ሊሆን ይችላል። ምክንያቱም ምርታማ ያልሆነ ነገር ግን እጅግ የበዛ የከብት መጠን ስለሚኖር ማለት ነው። ስለዚህ መሬትህን በአግባቡ በመጠቀምና ሁሉንም ኒውትረንቶችን የሚያሟላ መኖ በማዘጋጀትና ከብቶችን በመመገብ ተጠቃሚ መሆን፣ ምርታማ መሆን ወይም ምርትህን በመጨመር ከሴክተሩ ራስን ተጠቃሚ ማድረግ ይችላል። ስለዚህ እንደ መፍትሄ የምታስቀምጡት ሀገራችን እንድትጠቀም የምታደርጉበት መንገድ አላችሁ? ከብት እርባታ የማራቶን ሩጫ በለው። እናንተ ኢትዮጵያውያን ደግሞ ረጅም ርቀት ላይ በጣም ጎበዞች ናችሁ። ይህ ማለት ምናልባት እናንተ ጎበዝ አርቢዎች ናችሁ ማለት ሊሆን ይችላል። ብዙ አርቢዎች እርባታ ላይ መስፈንጠርን ይፈልጋሉ። እርባታ ደግሞ የምትስፈነጠርበት መስክ አይደለም። እናንተ ደግሞ ጥሩ አርቢዎች ለመሆን አቅሙ አላችሁ። ምክንያቱም ጠንካራ ሰራተኞች ናችሁ፣ ትዕግስተኞች ናችሁ። ስለዚህ ለማደግ ትክክለኛውን አቅጣጫ መምረጥ ብቻ ነው የሚጠበቅባችሁ። ከዛ ትዕግስታችሁ ላይ ጨምሩበት። በተጨማሪም መስኩን ከስር እስከ ላይ እስከ ጫፍ መመልከት ይኖርባችኋል። ይህን ከግንዛቤ ውስጥ አስገብታችሁ መፍትሄው ላይ ትኩረት በደንብ አድርጉ። ብዙም የከብቶቻችሁ ዘር ላይ አትደገፉበት። ነገር ግን ስራችሁን እየሰራችሁ ያላችሁበትን መንገድ ከስር እስከ ላይ አጢኑት። ይህም ጥሩ አፈርን ከመምረጥ ጥሩ ዘርን ከመምረጥ ጀምሮ በትክክለኛው መንገድ መሰብሰብና ማጨድ ማስቀመጥንም ይጨምራል። ላኛው እርግጠኛ ልትሆኑበት የሚገባው ነገር ቢኖር ከብቶቻችሁን ለመመገብ በቂ የሆነ ምርት እንዳለ
እንዳላችሁ ማወቅና ማረጋገጥ። ይህን ካረጋገጣችሁና ከሰበሰባችሁ በኋላ ደግሞ ማድረግ ያለባችሁ ነገር ቢኖር የመጣጠናችሁ ለከብቶቻችሁ መስጠትና መመገብ ነው። ይህም የከብቶቻችሁን ምርታማነትና ጤና እጅግ ይጨምራል። ከፖሊሲስ አንጻር በኢትዮጵያ ምን በጎ ነገር አስተውላችኋል? ምንስ ነገር መደረግ አለበት ብላችሁ ታስባላችሁ? ለምፈልገው ነገር ቢኖር ታች ያለው የመንግስት አካልም እላይ ያለው ትልቁም የመንግስት አካል ጥራት ያለውን የመኖ ማምረት ራዕይን መደገፍ አለበት። መኖ ማምረት በትምህርትም ደረጃ በፖሊሲም ደረጃ ብዙ ጊዜ ችላ የሚባል ነገር ነው። በቀላሉ አታስተውሉም፣ አታገኙም። ለምሳሌ ጥሩ መኖ የምታመርትበትን ዘር ማግኘት በቁጥር አይደለም በብዛት ማግኘት የማይታሰብ ነገር ነው። ነገር ግን ታውቃል፣ ጥራት ያለው የመኖ ማምረቻ ዘር በብዛትና በጥራት ማግኘት ወሳኝ ነገር ነው። ውጤታማና ምርታማ ለመሆን በተጨማሪም የመስኩን ኢኮኖሚ ለማሻሻል ማለት ነው። ስለዚህ መኖ ለከብቶች ዋናውና አስፈላጊው ነገራቸው ነው። ስለዚህ መንግስትን የመኖን ዘርና መኖን ከፖሊሲው ግምት ውስጥ እንዲያስገባ መልእክቴን አስተላልፋለሁ። ስለዚህም ዘር አምራቾች ወደ ኢትዮጵያ መጥተው ኢንቨስት በማድረግና ብዙ የዘር ምርት እንዲኖር ፍላጎት እንዳሳደሩ እርግጠኛ መሆን መቻል አለበት። ይህም ብቻ አይደለም፣ በተመጣጣኝ ዋጋ ዘሮቹን ለገበሬዎች ማቅረባቸውን እርግጠኛ መሆን መቻል አለበት መንግስት። እኔም በዚህ ሀሳብ እስማማለሁ። ወተት ለማምረት አስፈላጊ የሚባሉ መሰረታዊ ነገሮች አሉ። አንደኛውም ውሃ ነው። ስለዚህም ገበሬዎቻችን በቂ የሆነ የውሃ አቅርቦት እንዳላቸው እርግጠኞች መሆን ይኖርብናል። ሁለተኛውና ዋነኛው ነገር ደግሞ መኖ ነው። ለዚህም በቂ የሆነ መኖ ለከብቶቻችን ለማምረት በቂ የሆነ ደግሞ መሬት ያስፈልገናል። ሌላኛውና ወሳኙ ነገር ደግሞ የከብቶቻችን ምቾት ነው። የከብቶቹ ዘር ዋጋ የሚኖረው ከዚህ በኋላ ነው ማለት ነው። ስለዚህ የከብቶች ዘር ላይ ከማተኮራችን በፊት በቂ ውሃ እንዳለን፣ በቂ መኖ እንዳለን፣ በቂ የተመቻቸ ቦታ እንዳላቸው እርግጠኛ መሆን አለብን። ብዙም ጊዜ የመንግስት አካላትም የከብቶችን ዝርያ በማሻሻል ብቻ ምርት መጨመር የሚቻል ስለሚመስላቸው ነው። የጠቀስኳቸው ነገሮች ካልተስተካከሉ ዝርያ ማስተካከል ብክነት ነው። ዘር የማሻሻልን ጥቅም እስቲ በፐርሰንት አስቀምጡልኝ። ከ10% ያነሰ ነው። ስለዚህ ከ90% በላይ ያለው ምርታማ ሊያደርገን የሚችለው ማኔጅመንት፣ ውሃ፣ አመጋገባቸውና ቦታው ነው ማለት ነው በሚገባ አሁን በዚህ በኢትዮጵያ ግን አርብቶ አደሩ የሚያስበው ዝርያቸው ከምንም በላይ ዋጋ እንዳለው ነው። ቀላል ምሳሌ ልስጥህ። በዚህ መንገዳችሁ ላይ ፌራሪ ሌክዠሪ መኪና ወደ ሀገራችሁ ብታስገቡ ፌራሪው በፌራሪነቱ ልክ መነዳት አይችልም። ስለዚህ ምንም ያህል ምርጡን የሆነ ዝርያ ከብት ብታስገባ ራሱ የመኖና የውሃ አቅርቦቱ ካልተስተካከለ ምርታማነትን ማረጋገጥና ምርታማ መሆን ዘበት ነው የሚሆነው። ስለዚህ ዝርያ ላይ ከማተኮራችን በፊትና ከመሮጣችን ወደዛ መሰረታዊ ነገሮች ለከብቶቹ መሟላታቸውን እርግጠኞች መሆን መቻል አለብን። እኔም ባጭሩ አንድ ነገር ልበላችሁ፣ ያለህን የመኖ ልክ የሚመስል ከብት ያዝ። ትክክለኛው ጥራት ያለው መኖ በእጅህ ከሌለ ከፍተኛ የዘር ጥራት ያላቸውን ከብቶች የምትይዝበት ምንም ምክንያት የለም። ምርት ማግኘት የማይታሰብ ነው፣ መቼም የማይሆን ነገር ነው። አታስቡት እንደዛ። ስለዚህ መኖህን የሚመስል ከብት ብቻ ያዝ። በትክክል በጣም ነው የማመሰግናችሁ። እኛም በደንብ እናመሰግናለን ወዳጄ።